ስሙኝ፣ ወንድ መሆን ጡንቻ፣ ገንዘብ ወይም ምን ያህል ጮክ ብለህ እንደምትናገር አይደለም፣ ስለ ባህሪህ ነው። ማንም በማያይበት ጊዜ ስለምታደርገው ነገር ነው። ህይወት አንተን ጉልበትህ ላይ ስትጥልህ ቀጥ ብለህ ስለመቆም ነው። ምክንያቱም ህይወት ማን እንደሆንክ ግድ የላትም። ትፈትንሃለች፣ ሰብርሃለች፣ ከምን እንደተሰራህ እስክታውቅ ድረስ በህመም ውስጥ ታሳልፍሃለች። እና በዚያ ጊዜያት ወንድ መሆን ምን ማለት እንደሆነ ትማራለህ። ወንድ ከኃላፊነት አያመልጥም። ችግሮችን ለዓለም አይወቅስም። በድፍረትና በዲስፕሊን አንድ በአንድ ይገጥማቸዋል። ወንድ ከሰበብ ጀርባ አይደበቅም። ምን ያህል ከባድ እንደሆነ አያማርርም። ግፊት ጥንካሬ እንደሚገነባ ያውቃል። ህመም ጥላቱ ሳይሆን አስተማሪው እንደሆነ ይገነዘባል። ወንድ መሆን ማለት መታየት ማለት ነው። ስሜት ባይኖርህም እንኳን ደክመህ ተጎድተህና ባዶነት ቢሰማህም እንኳን ለቤተሰብ ትታያለህ፣ ለዓላማ ትታያለህ፣ ለራስህ ትታያለህ። ምክንያቱም እውነተኛ ወንዶች ከአውሎ ንፋስ አይሸሹም፣ በእነሱ ውስጥ ያልፋሉ። ታውቃለህ፣ ሁሉም ነገር ቀላል ሲሆን ማንም ጠንካራ መስሎ ለመታየት ይችላል። ግን ህይወት ስትከብድ፣ ሐሳቦች ሲከመሩ፣ ግፊት ሲጨምር፣ የታመንካቸው ሰዎች ሲሄዱ፣ ያን ጊዜ ነው ማን እንደሆንክ የምታውቀው። ወንድ መሆን ስለ በላይነት አይደለም፣ ስለ ዲስፕሊን ነው። ስለ ራስ መገዛት፣ ዓላማና ታማኝነት ነው። ትክክለኛውን ነገር ስለማድረግ ነው። ቀላሉን ሳይሆን ስለመከላከል ነው። በእጅህ ብቻ ሳይሆን በልብህና በአእምሮህ ጭምር። እውነተኛ ወንድ ማረጋገጫ አያስፈልገው፣ ጭብጨባ አያሳድድም። በጸጥታ ይገነባል፣ በግል ያማል፣ በጨለማ ውስጥ ይሰራል እና ሲነሳ ውጤቶቹ እንዲናገሩ ያደርጋል። ፍጹም አይደለም ግን ሐቀኛ ነው። ተሳስቶ እንደሆነ ያምናል፣ ይማራል፣ ያድጋል፣ ወደፊት መጓዝን ይቀጥላል። ምክንያቱም ወንድ መሆን ፍጹም አለመውደቅ አይደለም፣ ሁልጊዜ መነሳት ማለት ነው። ትፈተናለህ፣ ይስቁብሃል፣ ይጠራጠሩሃል እና ያ ደህና ነው። ምክንያቱም ጦረኞች የሚገነቡት እንደዚያ ነው። ደካማ ለመሆን እዚህ አልተቀመጥክም፣ ለመተው አልተወለድክም። በህመም ውስጥ ለመታገል፣ ክብደቱን ለመሸከም፣ ሌሎች አቅጣጫ ሲያጡ ለመምራት ተገንብተሃል። ወንድ መሆን ማለት ይህ ነው። ለመሰበር እምቢ የሚል ጸጥ ያለ ጥንካሬ፣ ከተሰበረም በኋላ መምታቱን የማያቆም ልብ ነው። ወንድ መሆን ትፈልጋለህ? እንግዲያውስ ለራስህ ማዘን አቁም፣ ሌሎችን ሁሉ መውቀስ አቁም። ዓለም የሆነ ነገር እንድትሰጥ መጠበቅ አቁም። አግኘው በጥረት በላብ በዲስፕሊን። ምክንያቱም ወንድነት አይሰጥም፣ የሚገኝ ነው። ኃላፊነት በምትወስድበት እያንዳንዱ ጊዜ ታገኘዋለህ። ስሜቶች አንተን እንዲቆጣጠሩ ከመፍቀድ ይልቅ በምትቆጣጠርበት እያንዳንዱ ጊዜ ትክክለኛው መንገድ መሆኑን ስለምታውቅ፣ ከባዱን መንገድ በምትበርጥበት እያንዳንዱ ጊዜ፣ መቆም በምትፈልግበት ጊዜ ሁሌም ስትቀጥል ታገኘዋለህ። ይህ ወንድ መሆን ነው። ዓለም በጎልማሳ አካላት ውስጥ በተያዙ ወንዶች የተሞላች ናት። በመዘናጊያዎች ጀርባ የሚደበቁ ወንዶች፣ ተጠያቂነትን የሚፈሩ ወንዶች፣ ትልቅ የሚያወሩ ግን ትንሽ የሚያደርጉ ወንዶች። ከእነሱ ውስጥ አንዱ አትሁን፣ የተለየ ሁን። ትኩረት አድርግ፣ የሚገነባ እንጂ የማያጠፋ ወንድ ሁን። የሚከላከል እንጂ የማይጎዳ ወንድ፣ በዓላማ የሚመራ እንጂ በኩራት የማይራመድ ወንድ። እውነተኛ ወንድነት ቁጥጥር ስር ያለ ጥንካሬ ነው። ከትህትና ጋር ያለ ኃይል ነው። በአቅጣጫ ያለ እሳት ነው። በውስጥህ ዓለም የሚያስፈልገው ነገር አለ፣ ግን ከፍርሃት ጀርባ መደበቅን ከቀጠል ፈጽሞ አይወጣም። ሰበብ መስራትን ከቀጠል ፈጽሞ አይወጣም። መነሳት አለብህ። ሌሎችን ከመምራትህ በፊት ራስን መምራት አለብህ። ቃሉን የሚጠብቅ ወንድ ሁን። ምንም ይሁን ምን የሚታይ ወንድ ሁን። ውድቀትን ተቀብሎ ወደፊት የሚቀጥል ወንድ ሁን። ምክንያቱም ወንዶች የሚያደርጉት ይህንን ነው። ትወድቃለህ፣ ትታመማለህ፣ ትሸነፋለህ። ግን በየጊዜው ስትነሳ የበለጠ ጠንካራ፣ ጥበበኛ፣ የማይናወጥ ትሆናለህ። ዓለም ተስፋ የማይቆርጡ ወንዶች ትፈልጋለች። ጥልቅ ፍቅር ያላቸው፣ በብርቱ የሚታገሉ እና በጥብቅ የሚቆሙ ወንዶች፣ በምሳሌ የሚመሩ ወንዶች፣ በጩኸት ሳይሆን በተግባር። ስለዚህ አንድ ሰው እንዲያድንህ አትጠብቅ። የራስህ ጀግና ሁን፣ የራስህ ወንድ ሁን። እና ስማኝ፣ መታገል ችግር የለውም፣ መሰበር ችግር የለው፣ ግን እዚያው መቆየት ችግር አለው። ፊትን አብስ፣ ተነሳ፣ አስተሳሰብን አስተካክል እና ወደ ውጊያው ተመለስ። ምክንያቱም ቤተሰብህ አንተ ጠንካራ እንድትሆን ይፈልጋሉ። ዓላማህ አንተ ትኩረት እንድታደርግ ይፈልጋል። ህልምህ አንተ በህይወት እንድትኖር ይፈልጋል። ወንድ ሁን። ዓለም ስለምትነግር ሳይሆን ለመሆን ስለተወለድክ። ጠባቂ ሁን፣ መሪ ሁን፣ ፈጽሞ የማይጠፋ እሳት ሁን። እና ሰዎች እንዴት መቀጠል እንደምትችል ሲጠይቁህ አንድ ነገር ንገራቸው፣ ምክንያቱም ለመተው እምቢ ይላሉ። ስለዚህ ተነስ፣ ተስፋ የማይቆርጥ ወንድ ሁን፣ የማይሰበር ወንድ ሁን። ሌሎች ሲወድቁ ቀጥ ብሎ የሚቆም ወንድ ሁን። አፈ ታሪክ ሁን፣ ፍርሃት የለሽ ሁን፣ ለመሆን የታሰበህ ወንድ ሁን። ምክንያቱም ዓለም የበለጠ ንግግር አያስፈልጋትም፣
የበለጠ ወንዶች ያስፈልጓታል። እውነተኛ ወንዶች፣ ጠንካራ፣ ትኩረት ያደረጉ፣ ዲስፕሊን ያደረጉ፣ ተነሳሽነት ያላቸው፣ የማይወድቁ እና ይህ መልእክት ካነሳሳ ለራስህ ብቻ አታስቀምጠው። ቻናሉን ሰብስክራይብ አድርግ። የዚህ ተዋጊዎች ወንድማማችነት ተቀላቀል። የሚነሱ የሚታገሉ እና ወደ ኋላ ለመመለስ እምቢ የሚሉ ወንዶች አብረን መገንባታችንን እንቀጥላለን፣ እያደግን እንቀጥላለን እና ለዓለም ወንድ መሆን ምን ማለት እንደሆነ ማስተዋወሳችንን እንቀጥላለን።